ዛሬ ጠጅ ቤት ምን አለልህ መሰለ በደህናም አይደለም ያንቀሸቀሸሽ ወይ ተሰበር ያለሽ ወይ ትሞቻለሽ ያለ እቺን ጨዋታ ያነሳት በምን መስሎ ነው አንዱ ዛሬ ማማለጣሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አሳየው እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው ሲብስብኝ በመሃል ሰብሬ ገባሁኝ ጎበዝ ምን ነካ እንኳን አንተንና ስንቶች አሉ አይደል እንዴ አይደለም በመድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶችን የግርም ነው የሚሉኝ ኪሎአቸውን ሁሉ ተመዝነው ሪሲቱ ላይ ማዕረጋቸው እንዲጻፍ ይፈልጋሉ ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው አሬ ነግሬያለሁ ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ቦታ ምረጥለት ከእንቅልፍ ስትነቃ ብርሃንና ተስፋ ማየት እንድትችል አድርገው አለበለዚያ እንደ ዘፋኙ ነው የምትሆነው አንድ ራሱን ዘፋኝ ብሎ የሚጠራ ሰውዬ ባዛር መድረክ ላይ የጥላውን ገሰሰ ዘፈን ዘፍናለሁ አይልም የኛ ሰፈር ሰው ደግሞ ለምዶበት ሁሉንም ነገር በአንድ ስፍራ ሲያይ የሚገዛው አጥቶ ትኬት ቆርጦ ዘፈን አይቶ አይደል ወደ ቤቱ የሚገባው በግላጭ አገኘዋ ዘፋኝ ሆዬ ሰፍኖ ልክ ሲጨርስ ህዝቡ በአንድ ድምጽ ይደገም አለው ህዝቡ ወዶታል ማለት ነው ብሎ መድገም አሁንም ሙዚቃው ሲጨርስ ይደገም ህዝቡ ወዶታል ማለት ነው ብሎ መድገም ህዝቡ ሲያስደግም እሱ ሲዘፍን መጨረሻ ላይ ሙዚቀኞችን አስቆመና ክቡር አድናቂዎቼ ትንሽ ስለደከመኝ አርፌ ልምጣ አለ አንዱ ከማል በትክክል ሳዘፍናትም አትወርዳት ሰፊው ህዝብ አፍ ውስጥ አትግባ እኔ ግራ የሚገቡኝ እንዲህ አይነት ዘፋኞች በእንደዚህ አይነት ዘፋኝ መንግስተ ሰማያት ከሚያመልጣቸው ሙዚቃው ቢቀርባቸው ግራ እኮ ነው የሚያጋባ የዚህ ሰፈር ትልቁ ችግር ምን እንደሆነ ታውቃለህ የዚህ ሰፈር ትልቁ ችግር ብለው የሚያወሩ ሰዎች መብዛታቸው እኔ ከሰፊው ውስጥ ያስቸገሩኝ ሰዎች በነጠላ ሰረዝና በቅንፍ የሚቀመጡ ሰዎች አይደሉ ወዘተና የመሳሰሉት የሚባሉት አካላቶች ናቸው ዛሬ አይደል ከሰፊው ህዝብ ጋር የተያየሁት ጎበዝ በመሳሌ ሰፊውን ህዝብ ላስረዳ አንዱ ከ12 አመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል የክስ ምክንያት ምንድነው ሲባል የዛሬ 12 አመት አውራሪስ ብሎ ሰድቦኛል ዳኛው ፈገግ አሉ ጎበዝ ከ12 አመት በኋላ ታዲያ ስድቡ ለምን ትዛለ ሲባል ዛሬ አይደል እንዴ አውራሪስ ምን እንደሚመስል ያየው